ልጆቹን ስታስረክብ ሙሉ ምርመራ ሳታካይ ልጆቹን እንዳሰጣቸው እሺ እንዳሰጥ እናትየውን ስለማላምን አያትየውን ለዛ ምርመራ እንዲደረግልኝ እፈልጋለሁ ለምትለው ሙሉ ምርመራ ልጆቹ በሰላም ካጠገብህ እንደሄዱ ምን እንዳሉ መርምረ ነው የምትሰጠው እንደ ካሊድ እንዳይጫወቱብህ እንደ ካሊድን በሌለበት ባሌደው አፍሪካ አስገርዛል ብለውት ዶክተር የሆነን ሰውዬ አደሬ ነው የሀገሬ ልጅ ነው 7 ዓመት ነው 18 ዓመት ታስሮ ከስር ሲወጣ ተጠረዘ መጽሐፍ ጽፏል በህይወቱ ዙሪያ እኛ እናውቀዋለን ሳምሪ ጂጂ ታረጋለች ታረጋለች እሷ ላይ እምነት ስለሌለ ቅዳሜና እሁድን ራሱ ለዚህ ነገር ኃላፊነት መውሰዳቸው ይሄ ርክክቡ ላይ የለም ይሄ ነገር አስፈር ሲሰጥ ማለጻናቶቹ መተው እንዲያዩ አድርጋቸው እንደዚህ ዙሩ ማከራር አለበት with protocol እንዳታምናቸው ለምን የትም ቦታ ሄደው ስላልሆነ አንተን ገደል ሊከቱ እንቅልፍ የማይተኙ ሰዎች ቢኖሩ እነሱ ናቸው ደበደበኛሉ ካንስል ሆነ ደፈረኛሉ ካንስል ሆነ አሁን በፊሎ ነው የሚያጠቁ ራሳቸው ነካክተው ያ ወንድ ላይ ስለሚታይ ሴትን ታረጋለች ስለማይባል አንተ ነው መጀመሪያ አስተሚጣራም ሆነ ምናምን እንትኑስ ምትገባው ገብቷል አንድ ስትሰጥ ፕሮቶኮል ቅዳሜና እሁድ ደግሞ ቼክ አድርገው እንዲሰጡ ማድረግ አለበት ሲሰጡ ከሷ እንዳትቀበል ከማለጻናቶች ነው መቀበል ያለበት እና ሁሉ ሰውነቷን ገልጠሷ ባለችበት ማየት አለበት ዛሴት ያ ለምን አታምንም እናትየውን አታምናት ፊሎን የሆነ ነገር ያደረጋት አለ እኛ አውቀን ነው ዝም ያለው ያለችውን ቪዲዮ ልኬላለሁ አይደል ያንን ቪዲዮ ንገራት እየተረጎምክ ያ ማለት እየጠነሰሱልህ ነው ማለት ነው አውቀን ነው እንጂ ዝም ያለው ልጅቷን እኮ እንትን ሲላት እኛ እኮ መረጃ አለን ብላለች ያ ማለት እየተንደረደሩ ነው ማለት ነው ያ ናይ ቆይ ፋኒ እሱ ብቻ አይደለም ረን የሚያርጉት አሉ ጀርመን ማለት ረን የሚያርጉ ስላችሁ